ሊመለስ የማይችል ጸጸት ከህይወታችሁ ላይ ያስወግድላችሁ። አሜን። ተጸጸታችሁ አልቅሳችሁ ልትመልሱ የማትችሉትን የህይወት ምልልስ እግዚአብሔር አያምጣብን። የሆነ እኮ ነበረ ያለን የኔ እኮ ነበረ እጄ ላይ እኮ ነበረ ተሰጥቶኝ እኮ ነበረ ግን አጣሁት። ለምን? ዋጋ ስላልሰጠው። ግን እኮ አጣሁት። ለምን? ስላልተመላለስኩበት። ነገር ግን አጣሁት እያለን እያነባን የምንቆምበትን እግዚአብሔር ምዕራፍ ከህይወታችን ይምታልን። አሜን። ለዛ ነው ቅድም የባረኳችሁ በኢየሱስም ከጦር ግንባር ላይ ዘመናችን ይለቅ። እየተዋጋን ለወንጌል እየተዋጋን ከምድር ጋር እየተዋጋን እሱን ዋና አድርገን እየተዋጋን ባንዲራውን ይዘን እየተዋጋን ርዕስ አንቀይር ግንባር ላይ ሆነን ዘመናችን ይለቅ። እግዚአብሔርን እኔ እንደዚህ ነው የምለምነው። ጌታ በዋዛ ፈዛዛ የሚያልፍ ህይወት ልጅ ሰጠ፣ ትዳር ሰጠ፣ ገንዘብ ሰጠ፣ ሀብት ሰጠ፣ ዘወር ስል ከወንጌል ግለት ቀዝቅዤ ዘወር ስል የማያልቅ የምድርን ተድላ ፍለጋ ስጓዝ እድሜ ዘመኔ አልቆ አልቋጭለዋለሁ። እግዚአብሔር በእጆቻችን ያስቀመጠው ነገር ሳይረክስብን ውድ እንደሆነብን ዘመናችሁ ይለቅ። አሜን። ከስሜት አይደለም ማወራችሁ፣ ከረሃቤ ነው ማወራችሁ፣ ከጥማቴ ነው ማወራችሁ። እግዚአብሔር ፊት ከማለቅስበት ጉዳይ አንዳንድ ጊዜ ያናደኛል፣ አንዳንድ ጊዜ ይከፋኛል፣ አንዳንድ ተንበርክኬ እግዚአብሔር ያኔ በገባኝ ጊዜ ላይ ምን አለ በወሰድከኝ የምልበት ጊዜያቶች ብዙ አሉ። በእርግጥ የሰነፍ ሰው ጸሎት ቢሆንም ቅልል ሲልብኝ ከምድር ጋር ራሴን ሳይሆን መንታ ሆኜ ሳገኘው ጥሪ እንደሌለው ሰው እየተመላለስኩ ራሴን ሳይሆን በቤት ገብቼ አለቅሳለሁ። ያኔ ሙቀት ነው እንዴ? ያኔ የነካኝ፣ ያኔ ያገኘኝ ፍቅር፣ ያኔ ያስለቀሰኝ ወንጌል አውርቼ የማልጠግበው ስሜት ብቻ ሆነ። ዛሬ ከምድር ጋር ለመሳሰል ጌታ ኧረ በጌታ በኢየሱስ ስም እግዚአብሔር ዘመናችሁን በግለት ይጨርሰው። አሜን።